ጸዲ አንቺ ጸዲ 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 ምንድነው? ይሄን ሁላ ሰዓት ስጠራሽ አትሰሚኝም እንዴ? ጠራኸኝ እንዴ? ማለቴ ለምን ጠራኸኝ? ምን ማለት ነው? ረጅም ሰዓት እኮ ነው ከኋላሽ እየጠራሁሽ ስሮጥ የነበረው። አልሰማሁም ነበር። አንተ ግን ምን ትሰራለህ? እየተከታተልከኝ ነበር እንዴ? ጸዲ ምን ሆነሻል? ምንም እኮ አልተረጋጋሽም። ቆይ የሆንሽው ነገር አለ? ኧረ በጭራሽ እኔ ምንም አልሆንኩም። አንተ ግን ደህና ነህ? እኔ በጣም ደህና ነኝ፣ ግን ደግሞ ያንቺ ደህንነት እየታየኝ አይደለም። ደህና ነኝ አልኩ። አንተ ግን እየተከታተልከኝ ነበር ወይስ ምንድነው ነገሩ? ኧረ እኔ እየተከታተልኩሽ አይደለም፣ ድንገት ነው የተገናኘ ነው። እንደዛ ነው እንዴ? ጸዲ እርግጠኛ ነሽ ግን ደህና ነሽ? ምነው ደህና መሆኔን አብዝተህ ተጠየቀኝ። አንተ ራስህ ግን ደህና ነህ? እኔማ በጣም ደህና ነኝ። ጸዲ ግን አንቺ የት ነበርሽ? አንድ ጉዳይ ነበረኝ፣ እዛ ሂጄ ነው። ይሄ ጉዳይ ምንድን ነው? ቅድምም ስጠይቅሽ ልትነግሪኝ ፈቃደኛ አልነበርሽም። ያን ያህል እንኳን ጥያቄ የሚያስነሳ ጉዳይ አይደለም። ተይ ጸዲ፣ የሆነ የደበቅሽ ነገር እንዳለ ነው የሚሰማኝ። ልዑሌ ምንም አልደበቅኩም፣ እስቲ መነኝ። እርግጠኛ ነሽ ጸዲ? አዎ እርግጠኛ ነኝ። በቃ እንሂድ ካልሽሽ። እባክህ ተፈሪ እየለመንኩ ነው። ቆይ እንደዚህ ሁኝ እንኳን አላሳዝንህም? ቀሪ እድሜያችንን ከልጃችን ጋር እንኑር ነው ያልኩት። ሌላ ምንም ያልኩት ነገር የለም። ቆይ ምንድን ነው የምታወሪው? የምታወሪው ነገር ግን ታውቂዋለሽ? እማወራውን በደንብ አውቃለሁ። አትልፊ። ይሄ በጭራሽ የሚሆን ነገር አይደለም። ቆይ ለምን አይሆንም? ለአንተ ጥሩ ሚስት፣ ለልጄ ደግሞ ጥሩ እናት ልሆን ያልኩት። ትሰሚኛለሽ ሰናይት? ለልዑል እናቶች እሱን አልከለከልሽ። እኔ ግን መቼም ቢሆን ሚስቴ ልትሆኛትሽ። ለምን? ዊልቸር ላይ ስለተቀመጥኩ ጊዜ ስለጣለኝ ታፍርብኛለህ? እኔ እንደዛ ልጠኝ። እና ምንድን ነው ምክንያት? ምክንያቴ ምንም ይሁን ምንም እኔ ላንቺ ባል ልሆን አልችልም። ትሰሚኛለሽ ሰናይት? ሁለተኛ ይህን ርዕስ እንዳታነሺው። ግድ የለም። አንድ ቀን በፍቅር ሁላችንም እንደ ቤተሰብ እንደምንኖር አውቃለሁ። አልጠራጠርም። ወዴት ነው? ወደ ክፍሌ። አትልፊ። ይሄ በጭራሽ የሚሆን ነገር አይደለም። ቆይ ለምን አይሆንም? ለአንተ ጥሩ ሚስት፣ ለልጄ ደግሞ ጥሩ እናት ልሆን ያልኩት። ትሰሚኛለሽ ሰናይት? ለልዑል እናቶች እሱን አልከለከልሽ። እኔ ግን መቼም ቢሆን ሚስቴ ልትሆኛትሽ። ለምን? ዊልቸር ላይ ስለተቀመጥኩ ጊዜ ስለጣለኝ ታፍርብኛለህ? እኔ እንደዛ ልጠኝ። እና ምንድን ነው ምክንያት? ምክንያቴ ምንም ይሁን ምንም እኔ ላንቺ ባል ልሆን አልችልም። ትሰሚኛለሽ ሰናይት? ሁለተኛ ይህን ርዕስ እንዳታነሺው። ግድ የለም። አንድ ቀን በፍቅር ሁላችንም እንደ ቤተሰብ እንደምንኖር አውቃለሁ። አልጠራጠርም። ወዴት ነው? ወደ ክፍሌ።
ልወርውራት ትላርካት ከዕለት ዕለት እኮ ሀሳቧ ሁላ እየተቀያየረ መጣ። ከዚህ ቤት ውጭ ብላ ደግሞ እሱ አይሉል በአንተ ምክንያት ነው የተጠቃሁት። ጎሽ ለልጇ ስትል ተወጋች። ፍጹም የሆነ ነገር ማድረግ አለብኝ። ተፈሪ የሆነ ነገር አድርግ። ጸዲ ወይ ያኔ ቆንጆ ዝምታሽ በጣም ነው የሚያስፈራው። እዚህ እስክንደርስ እኮ ምንም ነገር አላወራሽም። ቆይ የሆንሽው ነገር አለ? ሉል አሁንስ እያስጨነቀኝ ያለው ያንተ ነገር ነው። በቃ ምንም አልሆንኩም። እሺ ምናልባት ልታወሪኝ ወይም ልታማክሪኝ ከፈለግሽ በየትኛውም ሰዓት ዝግጁ ነኝ። እሺ እኔ እሺ በቃ አሁን እንግባ። አባዬ መታል እንዴ? ቆየሁ እኮ ከመጣሁ። ቆይ የት ነበራችሁ? እዚሁ አካባቢ ነበርን። እማዬስ? መኝታ ቤት ናት። እንዴ ምነው አባዬ አመማት እንዴ? ደህና ናት፣ አላመማትም። በቃ እኔ ሂጅ ልያት። እማዬ የኔ ልጅ መጣህልኝ? አዎ መጣሁልሽ። እንዴት ነሽ እናቴ? እናቴ እንዴት ነሽ እያልኩሽ እኮ ነው። ደህና ነኝ። ደህንነት ከተባለ ምን ማለት ነው? አልገባኝም። እማዬ ደህና ነኝ። ደህና ነኝ የኔ ልጅ። ምን ሆነሻል? ቆይ ተው እስኪ የኔን ነገር ምንድን ነው የሆንሽውን ነገር ንገሪኝ። ኧረ እማዬ ንገሪኝ፣ እያስጨነቅሽኝ ነው። አይ ደህና ነኝ፣ አትጨነቅ። ምንም አልሆንም፣ ደህና ነኝ። እማዬ ንገሪኝ አልኩሽ እኮ። እንዴ መጨረሻ እንዲህ ሲሆን እኮ እንደዚህ ነው አንዳንዴ። ኧረ እማዬ በጣም እያስጨነቅሽኝ ነው። መናገር ከፈለግሽ ንገሪኝ። ደህና ነኝ፣ አትጨነቅ፣ ደህና ነኝ። ሁሉም ነገር እኮ ለልጅ አይነገርም። የኔ ልጅ ከአእምሮ በላይ ሆነ ሁሉ ነገር። ደህና ነኝ። ጸደይ አንቺ ጸደይ፣ አናገርከኝ ጋሼ? ቁጭ በይ። ይቅርታ አልሰማሁም። ምን ሆነሻል ጸደይ? ቁጭ በይ እያልኩሽ እኮ ነው። ጸደይ ምን ሆነሻል? የሆንሽው ነገር አለ? የተፈጠረ ነገር አለ? ምንም አልሆንኩም፣ ደህና ነኝ። እርግጠኛ ነሽ? ምንም የለም፣ እርግጠኛ ነኝ። ገብቼ ልቀይር፣ ልብስ ልቀይር። አባዬ ጸዲት ሄዳ ነው ቤተክርስቲያን ደርሼ ልምጣ ብላ ነው የወጣችው። ምን ሆና? ቁርስ ሳበላ? እኔም ቁርስ እንብላ ብያት ነበር። እሷ ግን ስመለስ እበላለሁ ብላ ነው የሄደችው። በቃ እናንተ ብሉ እንዴ። ወዴት ነው ልጅ? አትበላም እንዴ? አይ በቃ እማዬ። አንተ ካልበላህማ እኔም አልበላም። በቃ እማዬ ደግሞ አታስቸግሪያ። እሺ በይ። በቃኝ። አንተ ካልበላ አልበላም። እውነት አትሳሳች። መቼም ቢሆን እኔ አንቺን አላምንሽም። እሺ ተፈሪ አትመነኝ፣ ግን ቢያንስ ፊት አትንሳኝ።
ጸድያንሽ በእግዚአብሔር ቴክስት ደግሞ አትመልስም። ኧረ በፈጠረሽ አንቺ ጸዲ ይሆን የደበቅሽ ነገርም አለ ጸዲ። ሁሉንም ነገር በቅርቡ ደርስበታለሁ። የምር ደርስበታለሁ። ይግቡ። ወይ እማዬ። አይ ምንም አልሆንኩም። ምንም አልሆንኩም ትላለህ እንዴ? ልጅ እየተብሰለሰልክ በዛ ላይ ምግብ ሳትበላ ነው የመጣኸው። እስቲ ትነግረኛለህ ምን እንደሆንክ። አባቴ ወይ ና እስቲ ጠጋ በል። ምን ሆንክብኝ? ምንም አልሆንኩም እማዬ። የጸዲ ነገር አሳስቦኛል። የጸዲ ነገር? ጸዲ ምን ሆነች? ማለት ቁርስ አብራን ስላልበላች ደብሮህ ነው? እኔ እንጃ ብቻ የሆነ አዳዲስ ጸባይ እያየሁባት ነው። ቁርስ አበላ ትወጣለች፣ ትወዛገባለች። ነገር ያጋባኝ ነገር አለ እማዬ። ተለምዝ ማለት ተጨነቅ ነው። ትልቅ ልጅ አለች እንዴ? ምን ትሆናለች? ምንድን ነው ግራ የሚያጋባህ? ስንቴ እንደደወልኩላት እኮ ስልክ ደግሞ አታነሳም። አላየችው ይሆናል። በቃ ተዋት። ምግብም ብላ በስነ ስርዓት ምግብ አልበላም። እሷ እኮ ቅድም ቤተክርስቲያን የሄደችው ስመጣ በላለው ብላኛለች አላለም እንዴ አባትሽ? እኮ ምን ትሆናለች ታዲያ? ምን እንደዚህ የምትሆነው ልጄ? እሺ እማዬ በቃ እኔ እኮ ያለ አንተ ማንም የለኝም ታውቂ የለ እንጂ እንደዚህ አትሆን። እሺ እማዬ አስጨነቅኩሽ አይደል? አንተ እንደዚህ ከሆንክ እኔ ምን ዋጋ አለኝ? ሉሉ ወይ እማዬ እስቲ ሳቅ። ስትስቅ እኮ ነው የሚያምርብህ። እሺ እማዬ ምንም አትሆንም፣ ትመጣለች። ስልኩንም አላየችውም ይሆናል። አይታ ትደውልልሃለች። ምግብ ብላሽ። አሁን በላ ጨንቆኝ እኮ ነው ትቼ መጣሁት እኔ። ኧረ እንግዲህ ነገር የለም። አይዞሽ የእኔ ጌታ። አይደውል ለሁሉም ሰው ተጨንቃ ግን ይሆናል። እማዬ ለምንድን ነው የምታለቅሽው? እኔ በጣም እየተጨነኩኝ ነው እማዬ። ለምን አላለቅስ ብሎ ተፈሪ ካለት ወደ ዕለት ለእኔ ያለው ጥላቻ እየባሰ። እማዬ በጭራሽ እንደዚህ እንድትሰማሽ አልፈልግም። እባክሽ አታልቅሽ እማዬ። አባዬን ደግሞ እኔ ራሴ አወራዋለሁ። አይ ተውሉ፣ አታስጨንቀው። ለእናንተም እኮ ሸክም ነው የሆንኩባችሁ። በሱም አይፈረድበትም። አንተም አትጨነቅብኝ። ግን እኔ ማረፊያ ቦታ ፈልጌ መሄድ ይኖርብኛል። በስተመጨረሻም ቢሆን እንኳን አንተ አንዱ ልጅን ሰጠኝ። አንተም ማግኘቴም ትልቅ ነገር ነው። እማዬ የትም አትሄጂም። አባዬን እኔ ራሴ አወራዋለሁ። ከዚህ በኋላ ፊት አይነሳሽም፣ ማንም አይናገርሽም። አልፈርድበትም እኮ ግን ደግሞ እኔም ተጸጽቻለሁ። ዋናው እሱ ነው አይደል? እኔ ልጅ አዎ እማዬ፣ ዋናው ነገር አንቺ መጸጸትሽ ነው። አሁን በቃ አታልቅሽ፣ አታልቅሽ። ተመስገን። እንኳንም አንተ ነው
ቴንክ ዩ። ቆይ እማዬ እኔ ላስገባሽ። አባዬ ምን እያደረግክ ነው? ምን አደረግኩ? የኔ ልጅ ለምንድነው እማዬን ፊት የምትነሳት? በዚህ ጉዳይ እኮ ተነጋግረናል። ምን አድርጌ ነው ፊት የነሷት? ደግሞስ ምን በደለችኝ? አባዬ ተው በቃ የኋላውን ነገር ትተይ ፊቱን ለመኖር ሞክር። እማዬ አሁን ላይ በጣም ነው የምታሳዝነው። በትንሽ ነገር ነው የሚከፋት። ስለዚህ ተጠንቀቅላት አባዬ። አመሰግናለሁ። የኔ ልጅ ስትዘገይባቸው ሌላ ነገር እንዳያስቡ። ቤተንሽ ሂጂ። እማዬ ትንሽ ብቻ ትንሽ እንዳለመታደል ሆኖ ታውቂያለሽ። ከልጅነቴ ጀምሮ ይሄን የመሰለ ጠረን አላውቀውም ነበር። በእናትሽ አሁን እንኳን ትንሽ አትንፈጊኝ። ልነፍክሽ አስቤ እኮ አይደለም፣ ግን በተደጋጋሚ እየወጣሽ ስትቆይ ሌላ ነገር እንዳያስቡ የት እየሄድሽ እንደሆነ ስለሚጠይቁሽ ብዬ ነው። እማዬ እኔ እኮ አሁን ትልቅ ልጅ ነኝ። የት እንደሚሄድ የማወቅ መብት የላቸውም። ይገባኛል እኮ የኔ ልጅ፣ ግን በተደጋጋሚ ሉል ሲደውል እያየሁት ነበረ። ለዛ ነው። ሄሎ ሉል። አዎ ቤተክርስቲያን ሄጄ ነው ስወጣ አልደውልልህ? እደውልልሃለሁ አልኩ። በቃ እየመጣሁ ነው። እናቴን በቁም ገለሻት። እሷ እንደዛ ሀገር ለሀገር ስትንከራተት
አንቺ ግን እዚህ በነፃነት ዊልቸር ላይ ቁጭ ብለሽ እንድትኖሪ አልፈቅድልሽም። ምትክ በፍጹም ዛሬ ግድዬሽም ቢሆን እጠፋታለሁ እንጂ በነፃነት አትኖሪ። እናቴ በቀልልሻለሁ። ዛሬ አጠፋሻለሁ። ግዴታችን